ኢትዮጵያዊ ለኢትዮጵያ ትንሣኤ ደግሞ መሰረት የጣለልን ወንድማችን የእኛን አንገት ያስደፋውን የእኛ አንገት እንዲያቀረቅር ያደረገውን ይሄ ወንድማችን አንገታችን እንዲያቀና ያ ውሸታሙን በአደባባይ በመሪዎች ፊት ቅስሙን ሰብሮ ያዋረደልን ወንድማችን ከአሁን በኋላ አንድነታችን ይከበር። ከፋፋዮች ይወገዱ። ከፋፋዮች ይወገዱ። ከፋፋዮች ይወገዱ። አንድነታችን ይጽና። ኢትዮጵያውያን አንድ ነን። በነገድ በቋንቋ በምንም አንከፋፈልም። ሃይማኖትም አይነጣጠልም። አንዲት ሀገር አለችን። አንድ አምላክ አለን። እግዚአብሔርን እናምናለን። በሀገራችን መኖር ይገባናል። ሀገራችን ልትሸጥ ልትቆራረጥም አይገባትም። አንድነታችንን አበርቱ። ከአሁን በኋላ ወደኋላ ወለም ዘለም ማለት የለም። ቅዱስ ሲኖዶስ ራሱን የቻለ ቀስቃሽ ቡድን ከ7 ያላነሱ ኮሚቴ አቋቁሞ በየቦታው አሁን ሰልፍ እያካሄደ ገለጻ እያደረገ ስራ ጀምሯል። እናንተም ሲመጡ ተጠንቅቃችሁ ጠብቁ። መልስ ለመስጠት ተዘጋጁ። አንድነታችሁን ግለጹ። በኢኮኖሚ ይሁን በማንኛውም ነገር ሁሉ ተገንታችሁ ቅዱስ ሲኖዶስ የሚያስተላልፈው መልእክት ሁሉ መተግበር እንደሚገባን ይሄ ነው መልሱ። ፍርሃት ይወገድ። ከፍርሃት እንሽሽ። ይብቃን። እንግዲህ ጭቆና ገዳማት ከፈረሱ ሃይማኖት ይጥፋ ከተባለ የእግዚአብሔር ክብር ከተዋረደ ምንድነው ጥበቃው? ከዚህ በኋላ የት ልንገባ ነው? ሞት እንደሆነ አይቀርልም። የትም ብትሄድ፣ የትም ብትደበቅ፣ የትም ብትሸሽ ሞት አለ። ስለዚህ አንድ ቀን እውነት ሰርቶ እውነት ተናግሮ መሞት ምንም ቅሬታ የለውምና ስለዚህ ሕይወታችንን በትክክለኛ እንድንመራው አደራ እላችኋለሁ። እንግዲህ አበበ ራሱን ያስተዋውቃችኋል። ስሜቱን እንዴት እንደገለጸ ራሱን ይነግራችኋል። እግዚአብሔር እንዴት እንደመከረውና እንዳናገረው ለሱ ሰጣል። ለመቆምበት በመቻሌ ልዑል እግዚአብሔርን አመሰግናለሁ። ሕዝበ ክርስቲያን ሁሉ እንደሚያውቀው ሰው ያስባል፣ እግዚአብሔር ግን ያስችላል። አሁን በቀደም የሆነው በእውነት ለመናገር በእኔ አይደለም። አሁን እንደምታዩት ምስል ለሰስ ያለ ይሁንና ግን እግዚአብሔር አስችሎኝ የወገኔን ብሶት በዓለም አደባባይ ለመናገር በመብቃቴ ልዑል ኃያል እግዚአብሔር የተመሰገነ ይሁን። እኔ በዛ ወቅት በተገኘሁበት ጊዜ ሁላችሁም እንደምታውቁት እንደምትገምቱት አስፈሪ መድረክ ነው። እጅግ የሚያስፈሩ የዓለም መሪዎች የተገኙበት መድረክ ነው። ፕሬዚደንት ኦባማ የነበሩበት መድረክ ነው። በርካታ ጠቅላይ ሚኒስቴሮች፣ የሀገር መሪዎች፣ ብዙ የአሜሪካ ታላላቅ መሪዎች እነ ሂላሪ ክሊንተን የተገኙበት መድረክ ነው። እነ ቦኖ ታላላቅ ዘፋኞች የተባሉ እነሱ ሁሉ የተገኙበት መድረክ ነው። ምናልባት እዛ ከነበረው ሰው አናሳ ከነበሩት መካከል ነበሩ እንጂ በጣም ታላላቅ ሰዎች የነበሩበት መድረክ ነው። እጅግም የሚያስፈራ ነበር። በእውነት ለመናገር አሁን ብዙ ሰው ደፋሩ ደግናው ምናምን ሲለኝ በልቤ ስላለ እንደዛ ነው። ግን እግዚአብሔር የሚሳነው ነገር የለምና ደካማውን ኃያል ማድረግ የሚችለው አምላክ አስቻለ። እኔም በወቅቱ ይሄንን አይነት ውሳኔ ለመወሰን በጣም ችግሩ ነበር። ምክንያቱም የሁለት ህፃናት ልጆች አባት ነኝ፣ ትዳር አለኝ፣
እንደማለም እና በዛ መድረክ ላይ ተነስቼ የማደርገው ረብሻ ደግሞ ነገ ብዙ ጣጣ በህይወቴ ሊያመጣ እንደሚችል አላጣሁትም። ታሰር እችላለሁ። አቶ መለስ ዜናዊ ጠባቂ ከሆነ ነበር ሊገለኝ ይችላል። እነሱ ታጣቂዎች ናቸው። ግን ከዛ ሁሉ በላይ በውሸት አደባባይ ምንም እንኳን የተሰበሰቡ ሰዎች ታላላቅ ቢሆኑ በውሸት አቶ መለስ ዜናዊ ለኢትዮጵያ ያላመጡትን ያላስገኙትን አስገኙ የተባሉ ሲወደሱ ማየት ለእኔ ሆነ ለኢትዮጵያዊ ውርደት ሆኖ ነበር ያየሁት። በሀገራችን በኢትዮጵያ አሁን እንደምታውቁት አባታችን እንደጠቀሱት ከ7 ሚሊዮን ሕዝብ በላይ ፉድ ሴፍቲ ነው የሚባለው የምግብ እርዳታ እየተደረገለት ህይወቱን እንደው ነፍስ ውጪ ነፍስ ግቢ የሆነ አይነት ህይወት የሚኖር ህዝብ በኢትዮጵያ ውስጥ አለ። 5 ሚሊዮን የሚሆኑ ኢትዮጵያዊ ደግሞ ቀጥተኛ የምግብ ድጎማና እርዳታ ከአሜሪካና ከካናዳ በሚላክለት ስንዴ የሚኖር ህዝብ ነው ኢትዮጵያ ውስጥ ያለው። እዛ መድረክ ላይ ግን ሲነገር የነበረው በፕሬዝደንት ኦባማ ጭምር ሲመሰከር የነበረው ምንድን ነው? አቶ መለስ ዜናዊ የኢትዮጵያን ህዝብ አጠገቡት። ይሄ ደግሞ ኦባማም አሉት ማንም አለው ሐሰት መሆኑ ሊገለጽ የሚገባው ነገር እንደነበር ምንም ጥርጥር አልነበረም። ስለዚህም ነው እኔ ተነስቼ በዛ መድረክ ላይ ድምፄን ለማሰማት ስወስን የመጨረሻዋ ሰከንድ ላይ እግዚአብሔር ሆይ አንተ አስችለኝ ነበር ያልኩት። እግዚአብሔር አስችለኝ እግዚአብሔር ባስችል እውነት እላችኋለሁ ወገኖቼ እኔ እንደዛ የጎላ ድምፅ የለኝም። አሁን ላውጣ ነው በፊታችሁ ማለት ነው። ግን እግዚአብሔር ሁሉን ይፈጽማል፣ ሁሉን ያደርጋል። ሁሉ በእግዚአብሔር ፍቃድ የማይሆን ነገር እኔ እዚህ በፊታችሁ ከቆምኩ ጋር በመሰክር የምወደው አንድ ሀቅ አለ። ሁሉ ጊዜ መድረኩን አግኝቼ ለመሰክር የሚፈልገው ነገር አለ። እሱ ምንድን ነው? እኔ የዩኒቨርስቲ ተማሪ በነበርኩበት ጊዜ ከዛ ቀደም ብሎ በእግዚአብሔር አላምንም በፍጹም። እናንተ በፍጹም በእግዚአብሔር ታምኑ እንደነበር እኔ በፍጹም በእግዚአብሔር አላምንም፣ በፍጹም አላምንም። እና በእግዚአብሔር ማመን እንደውም ቂልነት ነበር፣ የአማኞች ሞኞች ነበር። እና ብዙ ጊዜ በአዲስ አበባ ተማሪ በነበርኩ ጊዜ እግዚአብሔርን አለመኖር ለክርስቲያኖች ለማስረዳት ነበር ተገኘ። እግዚአብሔር የእስራኤሎች ተረት እንደሆነ የእኛ የአእምሮ ውጤት እንደሆነ ነበር ተመሰክር ነበር። ለበርካታ ጊዜያት የኔ እምነት ይሄ ነበር። ለበርካታ ዓመታት የኔ አሳስብ ይሄ ነበር። በእንግሊዝኛው ኤቴስት የሚል ሰው ማለትም በእግዚአብሔር መኖር የማያምን ሰው። ኤቴስት የነበሩትን ደግሞ በሙሉ ልብ ምንም ጥርጥር አልነበረም። ይሄ እግዚአብሔር ማመን በመንፈሳዊ ሕይወት መኖር የኪሎች ስራ ነው እንጂ የብልሆች መንገድ ነው ብዬ አላምንም። ግን እግዚአብሔር ለሁሉ ጊዜ አለው ይባላል። እግዚአብሔር ለሁሉ ጊዜ እንዳለው ሁሉ እሱም ጊዜውን ጠብቆ ልቤን ያንኳኳበት ጊዜ ተከሰተ። ያ እጅግ አስፈሪና እጅግ የሚያንቀጠቅጥ ሁኔታ ነበር በሕይወቴ ውስጥ የተከሰተው። ይህ የሆነው ህዳር 1994 በእኛ አቆጣጠር ቀኑ የገብርኤል ነው። እኔ ግን የገብርኤል ነው ሚካኤል ነው ማለት ነው ሕይወቴ በዛ አቅጣጫ ስላልነበር አላውቅም። እና ጠዋት ተነስቼ ወደ ሽንት ቤት ሄድኩና ተመልሼ ጋደም አልኩ። ጋደም ባልኩበትም ወቅት የሆነ አሎሎ የሚመስል ነገር ቶሎ ወደ እኔ የመጣ ይመስለኛል።
ሸለባቱ እና ልክ የአሉሎ የመስለው ነገር ከወሎ ሲመጣ እኔ እንደይመት አይደለም ሽምጥጥ ብዬ ነው የምጠብቀው። ልክ እኔ ጋር ሲደርስ ግን ያ አሉሎ የመስለው ነገር ክንፍ ያለው መልአክ ነው። ክንፍ ያለው መልአክ ነውና እኔ ቅዱሱ ገብርኤል ተቀበለኝ ይላል። ይሄ ብቻ ነው ያለኝ መስሎ ከዛም ሶስት ልዩ ሐምራዊ የሆነ ቀለም ያላቸው ነገሮች የሚሽከረከሩበት ልዑል የሚመስል ነገር የሰጠኝ ይመስለኛል። እኔ የምቀበልና ደረቴ ላይ አድርገዋለሁ። ልክ ተቀብዬ ደረቴ ላይ ሳረግ ይሄ መልአክ ይበርና ግድግዳው ላይ ያለ ፊት ለፊት ያለው ግድግዳ ላይ ያለ እኔ ቀና ብዬ ላይ ስሞክር አይቻልም ነበር። ልክ አይኑ እጅግ ትልቅ ትላልቅ እናስፈራ የሆነ መልአክ ነው እኔ ይታይ የነበረው ነው። ቀና ብዬ ላይ ስሞክር እኔ ላይ ልክ ኤሌክትሪክ እንዳለው ሰው ነበር የሚሰማኝ። ከሰውነቴ ይሄ ስፓርክ አይነት ነገር ይወጣ ነበር። ልክ ኤሌክትሪክ የሚል ነበር የሚሰማኝ። 3 ጊዜ እንደዚህ ይሆናል። ልክ በሶስተኛው ይሄ መልአክ ይሰወራል። እሱ ሲሰወር ሁሉ ነገር ለቆይ ተነስቼ መቀመጥ ይችላል። በወቅቱ ከአንድ ጓደኛዬ ጋር ነበር የምኖረው። እሷ ቤተክርስቲያን ብዙ የምታዘው ነበረች። በመንቀጥቀጥ እነግራታለሁ። እኔ በህልም ማመን አለው በራእይም ማመን አለው። ሰው እንዲህ አይነት ነገር አየሁ ቢለኝ ማጣት ነው ነገር ግን በእኔ የተከሰተው ነገር እጅግ አስገራሚና አስደናቂ እውን ይመስል ነገር ስለሆነ ምንም አድርጌ ላጣጥለው ማልቻልኩና የተንቀጥቀጥኩ ነገርኳት። እንዲህ አይነት ነገር አየሁ ምን ይመስልሻል? እሷም ትንሽ ከማታባትና ዛሬ ገብርኤል ነው አለ። ቀኑ ራሱ ገብርኤል ነው ያላቅ እግዚአብሔር ምስክር ይላል። በዛች በገብርኤል ቀን ያ አይነት ሁኔታ መከሰቱ ራሱ ለኔ በጣም አስደናቂ ነው እና እስቲ ወደ እናት ደውልልኝ እናት ያለ በጣም ድካም አላለች እኔ ለማሳመን ወደ እግዚአብሔር መንገድ ለመውሰድ ብዙ ስለቶች ታስገባለች። እኛ ቤታችን ደግሞ እርሷ በገብርኤል ከፍተኛ እምነት ነው ያላት እናቴ እና ወደ ቤት ስደውል እናቴ ያነበረች ቤተክርስቲያን አለች። በቃ ነገ እደውላለሁ ያው እኔ እጅግ በመገራት እጅግ በመደነቅ ቀኑ ሙሉ በቃ ለካ እግዚአብሔር አንተ አለህ እንዴ እያልኩ እያንሰላሰል እምባ እየፈሰሰ ዋለ። ለምን እኔ በፍጹም በምንም አይነት ሁኔታ ላይ ክርስቲያን ነው እንደምሳሌ ይሁንና ግን እግዚአብሔር ፈቃዱ ሆኖ ነው። በበነገታው ወደ እናቴ ስደውል ብዙ ንግግር አላደረግም። ትናንት ደውዬልሽ ነበረ አልነበርሽም? አዎ አልነበርኩም። በጣም ስለንተ አብዝቼ ነበር የምጸልየው። ምን ነገር አልነበርኳትም። ስለንተ አብዝቼ ነበር የምጸልየው። ይሄ ድንጋይ መብህን ሊፈረክስልህ ወደ እግዚአብሔር ልትመጣ አለች። ይሄንን ስትነግረን እኔ ስልኩን ዘግቼ በቃ ተመርቴ ማቀስና እግዚአብሔር ይቅርታ ነው። በዚህ ሁኔታ ነው ወገኖች እኔ እግዚአብሔር መኖሩን ብቻ ሳይሆን ማንነቱን ያሳይ ልቤን አቅልጦ አሎሎ የነበረው ልቤ ፈርክሶ ነው እና ማመንን በጀመርኩ ጊዜ ከሁሉ በላይ ስትራይክ ያደረገችኝ የመጽሐፍ ቅዱስ እስካሁን በልቤ የሚይዛት ነገር አለ። እሱ ምንድነው? እውነት እውነት እላችኋለሁ ይላል ጌታ ኢየሱስ ክርስቶስ፣ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ አንስታችሁ ትሄዱ ትችላላችሁ የሚለው አባባል ቀላል ነገር መስሎ አይሰማም። አሁንም እኛ ኢትዮጵያን ሀገራችንን ነፃ ወጣ ይቻላል። የማይቻል ነገር የለም። በእግዚአብሔር እርዳታ ኢትዮጵያ ነፃ ትወጣለች። ምን ትወጣለች? ኢትዮጵያ ሀገራችንን ነፃ ወጣ የበታች የበላይ ጌታ ሎሌ አሽከርና ባሪያ ያለበት አገር ለመሰረት እግዚአብሔር ያስፈልጋል። እኛ ግን እናስፈልገን ለዚህ ትልቁ ስልክ የሰናፍጭ ቅንጣት የሚታረቅ ብቻ ይሆን እንጂ ኢትዮጵያ ነፃ ትወጣለች። አመሰግናለሁ።